እናንተ ኩላሊት ቂጥ በኩል ነው እንደሚወጣው እኔ የጤና ተማሪ ነኝ ጥቁር አንበሳ ነው ግራጁዌት ያደረኩት እላለሁ ምኑን ተማርኩት እኔማ በቃ ምኑን ተማርኩ ለነገሩ ማንችሎትን ሳስብ እኔም አልተማርኩም ግን ደግሞ እንኳን አልሰራሁበት ደፍቼ ነበር ህዝቡን እንዳለ ቁጥር ምቀንሰው የውላችሁ አርቲስቶቻችን እንዳላሉ ጉብ ያለው ቂጣቸው አለ አይደል ወጣ ያለው እንዳለ እነሱኛ አሉ ቅርጻቸው ሲያምር እንላለን አሉ ለካዬ ሄዶ አስቀይረው ነው ከዛ ድሮ ነበር የሚሏሉ ሽንታቸው አሁን ሲል ምንድነው የጤና እክል ነው እንዴ ብለው ሲሄዱላችሁ አረ ዶክተሮቹ አሉ እንዴ በጣም እንደውም እግዚአብሔር ረድቷችኋል ማለቱ ነበር ማለት የነበረበት ሽንታችሁ ምናምን ተባለ አንድ ኩላሊት እኮ ነው ያላችሁት ሲባላሉ ጦርነት ከዛ ለኛን ሊሸውዱ ጂም ቤት የነበሩት የሚያስተከሉት በጂም ነው ሊሉ የነበሩትም ከጂም ቤት አሉ እንዳለ ብረታቸውን ጥለዋሉ አሁን ከቱርክ ጋር ልንታኮስ ነው አንድ ኩላሊት ለቂት ጨለ ቱርክ ዶክተርስ ኩላሊት ቴኪት ባይ ኪድኒ ፌለር ዩ ሳይድ ኦ ማይ እንግሊዝ ነው መላጦች የሚያስተከላችሁ እንግዲህ ቼክ አድርጉ ቀረብ የሚለው ልባችሁ ነው እንግዲህ ፐልሞናሪ ሲስተማችሁን ኮንጃቬትድ አድርገውት እንዳይሆን ቼክ አድርጉ half of your brain የለም ልትባሉ ትችላላችሁ ሴት የነሳ half of your brain ያለባችሁ ኮነ መላጦች ቼክ እንኳን እግዚአብሔር ብር አልሰጠኝ እንጂ እኔ እኮ እንደዚህ አና ብር ቢኖረኝ አሰን እንዲያስ ንርት ነበር አስደርጌ ነበር እኔ ሁለቱ አይኖርም ነበር እኔ እቺ ልጅ በቃ ፍርስ ነው የምታረገኝ ደግሞ ወሬ ስታጣፍጥ በጌታ ስም ምን አይነት ልጅ ናት በእናታችሁ እንግዲህ ኩላሊት ተዘርፋቸዋል እየተባላችሁ ነው ሴቶቻችን ቱርክ ሄዳችሁ ያሰራችሁ በሙሉ በኩላሊት ነው እንግዲህ ሂሳቡ ተብሏል ወንዶቻችንም ጸጉር ያስተከላችሁ እንግዲህ ኩላሊታችሁን ወይም half of your brain የለም ልትባሉ ትችላላችሁ ነው እያለች ያለችው ክሮስ ቼክ ማድረግ ጥሩ ነው በጣም ግን ታስቃለች ልጅቱ